ሴትዮ አፍሽን ዝጊ። ዋላ በእጄ ሰበብ እንዳትሆኝ ነግሬሻለሁ። ወንድሜ እንዴ እኔ ቅድምም ተናግሬ ነበር እቺ ልጅ ታማለች አልኩ። እኔን ግን አንድ የሚሰማኝ ሰው አላገኝም። እንዴ ቅድም እኮ ከመታጠቢያ ቤት ስትወጣ ያዩዋት ነበር። ሰውነቷ እየተንቀጠቀጠ ነበር። እናንተ ግን አስተዋላችኋትም ነበር። እዚህ ቤት ለነገሩ ሁሉም ሰው የራሱን ስሜት ነው የሚያዳምጥ። ማንንም ሰው የሚያስተውል ሰው የለም። ቤዝ እባክሽ እቺን ሴትዮ ካጠገቤ አርቂልኝ፣ አለበለዚያ አንቄ ነው መገላት። አሁን ደግሞ እኔ ምን አደረኩ? ነው ታውን የተናገርኩት። አሁን ሳበዛችሁት። ዘመዶችሽ ግን አያስቡ። እሱን የእንቅልፍ መድኃኒት ሰጠው አንቺን መሰል ጀግና መስሏቸው ነው አይደል? ልብ ካላቸው ፊት ለፊት አይጋፈጡት ነበር። እባክህ ዝም ማለት ትችላለህ? እኔ ካንተ ጋር ማውራት አልፈልግም። እኔ ዝም ብል እሱ ሲነሳ ዝም የሚል ይመስልሻል? ሁለታችሁም አንድ አይነቶች ናችሁ። ለሰው ስሜት የማትጨነቁ። ቆይም ተፈጥሮ ነው እንዴ? ቬሎሽስ ዛሬ ሰርጋችን አልነበረ እንዴ? ቆይ ለምን ያህል ቀን ነው እንደዚህ እየቆየሁት? ወንድሜ ሙት ሳላደንቅህ አላልኩም። ሁሌ ቀድመህ እንደተገኘህ እኮ። ቆይ ምንድን ነው የተፈጠረው?